እንዴት ናችሁ? ሌሊሳ ነኝ። በእርግጠኝነት እስካሁን ዴማሆፕን ታውቁታላችሁ። ካላወቃችሁት ደግሞ ላስተዋውቃችሁ የመጣሁት ዛሬ ዴማሆፕ እንደምታውቁት ፈጥኖ በማስረከብ ቶሎ ቶሎ በመገንባት የሚታወቅ ድርጅት ነው ማለት ነው። እነዚህ የምታዩቸው ሞዴሎች ጨምሮ ወደ 8 ሳይቶች ላውንች ያደረገ ካምፓኒ ነው ማለት ነው። ሁለት ፕሮጀክቶችን ሙሉ በሙሉ ጨርሶ አስረክቧል። ሌሎቹም ሳይቶች ደግሞ ግንባታ ላይ ነው ያሉት። ካርታ ያወጣላቸው ቤቶች እንዲሁም ጅማሮ ላይ ያሉ ለማለቅም የተቃረቡ ብዙ ሳይቶች አሉ። ዛሬ ከአስረከብነው ሳይት እንጀምራለን። ማለትም ሲግናል የሚገኘው ሳይታችን ላይ ያስረከብናቸው ቤቶች ምን እንደሚመስሉ፣ ምን አይነት አሚኒቲዎች እንዳሏቸው፣ ሌሎቹም ሳይቶች ላይ ምን እንደምናሟላ ዲስከስ እናደርጋለን ማለት ነው። ተከታታይ አሁን መኖሪያ ቤቶች ጋር ደርሰናል ማለት ነው። G+20 ህንፃ ነው እንደምታዩት። በፍሎር 4 ቤት ብቻ ነው ያለው። ለአራቱ ቤቶች ደግሞ 3 ሊፍቶች አሉት ማለት ነው። ከዛማል አንደኛው ይሄኛው ሊፍት ነው ማለት ነው። ለእቃ እንዲሁም ደግሞ ኮመርሻሎቹ የሚጠቀሙበት ነው ማለት ነው። ስለዚህ እዚህ ፍሎር ላይ 4 ቤት አለ። ከአራቱ አንደኛውን ቤት ነው ማሳያችሁ። ኮሪደሩ እንደምታዩት በጣም ሰፊ ነው ማለት ነው። ሁለቱ ሊፍቶች ላሳያችሁና ወደ አንደኛው ቤት አብረን እንገባለን ማለት ነው። እነዚህ የምታያቸው ደግሞ ነዋሪ ብቻ የሚገለገልባቸው ሊፍቶች ናቸው። ከነዋሪ ውጭ ሌላ ሰው መገልገል አይችልም ማለት ነው። እነዚህ ሊፍቶች ቤቱን እንያው። ስለዚህ የዚህ ቤት የራሱ ሰራተኛ ክፍል አለው ማለት ነው። ይሄ የምታዩት የሰራተኛ ክፍሉ ነው። የራሷ መታጠቢያና ሽንት ቤት አለው ማለት ነው። የራሱ የሆነ በቂ የሆነ የሰራተኛ ክፍል እዚህ ጋር አለን ማለት ነው። የቦይለርም እዚህ ጋር አለን ማለት ነው። እዚህ ጋር የምታዩት ቦይለራችን ነው። በጣም ሰፊ የሆነ ወደ 55 ካሬ አካባቢ የሆነ ሰፊ ሳሎን ነው ማለት ነው። ከሳሎኑ እዚህ ጋር ደግሞ በጣም ሰፊ የሆነ ሉክዠሪየስ የሆነ ኦፕን ኪችን አለን ማለት ነው። እዚህ ጋር የምታዩት ደግሞ ምንም አይነት ሽታ ወደ ሳሎናችን እንዳይሄድ የሚከላከልልን ኢንዱስትሪያል ሰከር አለን ማለት ነው። ማንኛውም እዚህ ጋር ኩክ ስናደርግ የሚመጣ ሽታ ሙሉ በሙሉ ሰከር ይወስድልናል ማለት ነው። ከኪችኑና ሳሎኑ መካከል ያለውን ዲስታንስ እንዲሁ ሽታ እንዳያስቸግረን ያደርጋል ማለት ነው። ሌላኛው የዚህኛው ቤት ትልቁ ኳሊቲ ባልከኒ ነው። እንደ ዴማሆፕ የምንታወቀው ምንድነው? ሰፋፊ ሳሎኖችን እና ባልከኒዎችን ፕሮቫይድ በማድረግ ነው። በምንችለው አቅም ሁሉም ሳሎን እና ሁሉም መኝታ ቤት ባልከኒ እንዲኖረው እንፈልጋለን ማለት ነው። እንደምታዩት ከጥግ እስከ ጥግ ፍሬንች ዶር የሆነ ባልከኒ አለን ማለት ነው። ይህ እንደምታዩት በጣም ቆንጆ እይታ ያለው የሚያምር ሲቲ ቪው ያለው ነው ማለት ነው። በተለይ በማታ በጣም ውብ እይታ አለው ማለት ነው። ይሄ የምታዩት አፓርትመንት እንደምታዩት ይሄ ከበቂ በላይ መሳለው ነው። ኤሪያችንን ደግሞ ነገር በቂ ነው። ሜንሽን ሳላደርግላችሁ ማለት ነው የማልፈልገው የምንጠቀማቸው በሮች ናቸው። ሴሚ ፊኒሽድ ፉሊ ፊኒሽድ አፓርትመንት ስትረከቡ ይሄንን በር ነው የምንገጥምላችሁ። ከጣሊያን የምናስመጣቸው ሃይ ካርቦን የሆኑ የካዝና በር የምንላቸው ፋየር ሬዚስታንት የሆኑ እሳትን ለረጅም ሰዓታት የማያስተላልፉ በሮች ነው ማለት ነው የምንገጥምላችሁ። ስለዚህ ወደ መኝታ ቤቶቹ ደግሞ እንሂድ ማለት ነው። በዚህ በኩል የምታገኙት ማስተር ቤድሩማችን ነው። ማስተር ቤድሩማችን ከመግባታችን በፊት ጋር ለጫማ ለተለያዩ እቃዎች ማስቀመጫ ቦታ አለን ማለት ነው። ይሄ የምታዩት ወደ 3 ሜትር የሚሆን ሰፊ ክሎዜት አለ ማለት ነው። ያው ማስተራችን ውስጥ በጣም የሚያስፈልግ ነገር ቢኖር ክሎዜታችን ነው። እንደምታዩት በጣም ሰፊ የሆነ ማስተር ቤድሩም ያለን ማለት ነው። በዚህ በኩል ደግሞ ቅድም ያየነው ባልከኒ አክሰስ ማድረግ እንችላለን ማለት ነው። በዚህ ጋርም ደግሞ በጣም በቂ ላይት የሚያስገባ ሰፊ ኳሊቲ ያለው መስኮት አለን ማለት ነው። እዚህ ጋር ደግሞ የምታዩት የማስተራችን ባዝሩም ነው ማለት ነው። እንደምታዩት ዲጂታል የሆኑ መስታወቶችን ነው የምንጠቀመው። እንደዚህ ሰፋ ያለ ኳሊቲ ማቴሪያሎች ፊኒሽ የተደረጉ ባዝሩም ማለት ነው። እዚህ ጋር ደግሞ ሁለተኛው መኝታ አለ ማለት ነው። እንደምታዩት ይህም በጣም ሰፋ ያለ በቂ የሆነ ስፔስ ያለው ነው። ክሎዜት መጨመር ከፈለጋችሁ በጣም ከበቂ በላይ ስፔስ ያለው ነው ማለት ነው። ከዛ ውጭ ደግሞ እዚህ ጋር የራሱ ባልከኒ ያለው ማለት ነው። እዚህ ጋር ደግሞ የምታዩት የልጆች ክፍል ነው ማለት ነው። በጣም ሰፊ የሆነ ወደ 4 ልጆች
አንድ ላይ ማድረግ የሚችሉት ሰፊ የሆነ የልጆች መኝታ ቤት አለን። በቂ የሆነ ላይት የሚያገኝ ነው ማለት ነው። እንደምታዩት በጣም ሰፋ ያለ የራሱ ክሎዜት ያለው መኝታ ክፍል ነው ማለት ነው። ሁሉም ላይ የምንጠቀመው ክሎዜት እንደዚህ አይነት ክሎዜቶች ናቸው። ሃይ ኳሊቲ የሆኑ የራሳቸው መብራት ያላቸው ክሎዜቶችን ነው የምንጠቀመው ማለት ነው። እዚህ ጋር ደግሞ ኮመን ባዝሩማችን አለ። ኮመን ባዝሩማችን በውጭ በኩል እንግዳ የሚመጣ ለመታጠብ ግዴታ መታጠቢያ ሽንት ቤት መግባት አይጠበቅበትም። እንደ ስቶር እና ደግሞ እንደ ላውንድሪ ኤሪያም አለው። እዚህ ጋር ደግሞ ኮመን ባዝሩማችን አለ ማለት ነው። ቤቱ ውስጥ ይሄን ያክል ካየ ነው። አሁን ደግሞ ወደ ላይ 21ኛ ፍሎር ላይ ሄደን ደግሞ ምን አሚኒቲዎች እንዳለ እናያለን። ተከታተሉ። አሁን የምንገኘው 21ኛ ፍሎር ላይ ነው። ምን አይነት እይታ እንዳለው ነው ላሳያችሁ። ስለዚህ ከቤታችሁ መታችሁ 21ኛ ፍሎር ላይ በሊፍታችሁ መታችሁ ይሄንን የመሰለ የሚያምር የከተማውን 360 ዲግሪ እይታ ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ዙሪያውን እንደመቀመጫም አለው። እንኳንም አድርጋችሁ ሊሆን ይችላል የተለያዩ ዲኮሬሽኖች አድርጋችሁ አውትዶር የሆነ ኢቨንት እዚህ ጋር ማዘጋጀት ትችላላችሁ ማለት ነው። አዳራሹን ደግሞ ላሳያችሁ ኢንዶር ለምትመጡ ይሄ የምታዩት ሰፊ አዳራሽ እዚህ ጋር የራሱ የተዘጋጀ ኪችን አለው ማለት ነው። እንደምታዩት ሬስቶራንት የመሰለ በጣም የሚያምር በጣም ሰፊ ኢንዶር ፕሮግራሞችን ለማዘጋጀት ለስብሰባ ድግስ ለማዘጋጀት የሚሆን በጣም ቆንጆ ኢንቴሪየር ዲዛይን ያለው ሰፊ አዳራሽ አለን ማለት ነው። ወደዚህ ደግሞ ስትገቡ የራሱ የሆነ መታጠቢያ ክፍል ጂም እና ስፓ ያለው ነው ማለት ነው። መጫወቻ ቦታዎቹን ደግሞ ተከታተሉ ላታያችሁ። የምንገኘው ከአዳራሻችን በላይ ነው ማለት ነው። እንደምታዩት በጣም ሰፊ የሆነ ለልጆች አሉ ቆንጆ የመጫወቻ ቦታ የባስኬትቦል መጫወቻ ቦታ አለ ማለት ነው። እንደምታዩት በጣም ከፍ ብለን የሚያምር እይታ እያየን የምንጫወትበት ቦታ ነው። ከዚህ ጋር ሆነን እዛ ጋር አዲሱን አዲስ አበባ ስቴዲየም እና ሙሉ ከተማውን ከዚህ ጋር ማየት እንችላለን ማለት ነው። እዛ ጋር የምታዩት አዲሱ አዲስ አበባ ስቴዲየም ነው። ጎላጎል አለ በዚህ በኩል እና በሁሉም አቅጣጫ የከተማውን እይታ ኢንጆይ እያደረግን የምንጫወትበት ቦታ ነው። እዛ ጋር ደግሞ የኳስ ሜዳም አለ። ይሄ ህንፃ ከርሰ ምድር ውሃም አለው ጀነሬተርም አለው። ተጨማሪ ደግሞ እዚህ ጋር ሪዘርቭ ማጠራቀሚያ ያለን ማለት ነው። ይሄ የምታዩት ደግሞ ለልጆቻችሁ የኳስ ሜዳ ነው ማለት ነው። እናንተም ዘና ማለት ከፈለጋችሁ እንደኔ መጫወት የምትወዱ ከሆነ ቆንጆ ቦታ ነው ማለት ነው። ከዚህ ውጪ ደግሞ 3 ቤዝመንት በጥራት የተሰሩ በጣም ሰፊ ከበቂ በላይ የሆነ የቤዝመንት ስፔስም አለን ማለት ነው ቤዝመንታችን። ስለዚህ ፓርኪንግን የማትቸገሩበት ምንም አይነት ነገር ፈልጋችሁ የማታጡበት ሳይት ነው ማለት ነው። ከዚህ ውጪ ደግሞ ቦሌ አካባቢ ቦሌ መድኃኒዓለም ጋር ቦሌ ሴንትራል ማለት ነው ማዶ ሆቴል አካባቢ አትላስ እንዲሁም ደግሞ ቦሌ ጃፓን ጋር ሳይቶች አሉ። በተጨማሪ ደግሞ እዚህ ሾላ አካባቢ ደግሞ ከዚህ ማየት የምንችላቸው ሌሎች ተጨማሪ 2 ሳይቶች አሉ ማለት ነው። ሾላ ዋን እና ሾላ ቱ ማውንቴን ቪው ያላቸው ማለት ነው። ከዛ ውጪ ደግሞ አሁን አዲስ ደግሞ ላውንች ያደረግነው ቀበና አካባቢ አሪፍ ሳይት ከባለ 1 እስከ ባለ 3 መኝታ አማራጭ ያለው አለ ማለት ነው። እንዳጠቃላይ ዴማ ሆፕ ሪል ስቴት ሱቆችን ከ12.6 ካሬ ጀምሮ አፓርትመንቶችን ደግሞ ከ75 ካሬ ባለ 1 መኝታ ጀምሮ እስከ ባለ 4 መኝታ አፓርትመንት አማራጮችን በምትፈልጓቸው ካሬ አማራጭ ከ75 ካሬ እስከ 308 ካሬ ድረስ ሬንጅ ያላቸው አፓርትመንቶችን ሱቆችን ደግሞ እንዳልኳችሁ ከ12.6 ጀምሮ እስከምትፈልጉት ካሬ ድረስ መርጅ ያደረጋችሁ ማግኘት ትችላላችሁ። ስለዚህ ጥራት ያለው በፍጥነት የምትረከቧቸው አፓርትመንቶችና ሱቆችን የምትፈልጉ ሰዎች ከታች ባስቀመጥኩላችሁ ስልክ ሌንሳ እያላችሁ እየደወላችሁ በቂ መረጃ ማግኘት፣ ሳይቶችን መጎብኘት እንዲሁም ደግሞ የቤትና የሱቅ ባለቤት መሆን ትችላላችሁ ማለት ነው። መልካም ጊዜ።